ሁለተኛ ሳሙኤል ምዕራፍ 6 ሁለተኛ ሳሙኤል ምዕራፍ 6 እና ያነበብነው እግዚአብሔርን ስለመፈለግ ነው። በጣም ጥቂት ነገር የምናገረው እንግዲህ ያነበብኩት ትረካ ስለሆነ ግልጽ ነው። ትረካ ነገር ነው ያነበብኩትኝ። የዚህ መጽሐፍ ጸሐፊ የነበረው ሰው ይህንን የዳዊት ከበዓል ተብሎ የተጠቀሰ አንድ ቦታ ለቂርያት ያሪም ተብሎ ነው አንደኛ ሳሙኤል ምዕራፍ 7 ላይ የምታገኙት። ከዛ ከተማ ላይ እንዴት አድርጎ እግዚአብሔርን የቃል ኪዳን ታቦት እንዴት አድርጎ ወደሚኖርባት ከተማ እንዳመጣ ነው የዚህ መጽሐፍ ጸሐፊ በዚህ ቦታ ላይ የሚነግረን። በጣም ይደንቃችሁ የቃል ኪዳኑ ታቦት ከእስራኤል የሄደው አንደኛ ሳሙኤል ምዕራፍ 4 ላይ ነው። ትዝ ይላችኋል። አንደኛ ሳሙኤል ምዕራፍ 4 ማለት በነ ኤሊ ዘመን ማለት ነው። በነ ኤሊ ዘመነ መንግስት የምታስታውሱ ከሆነ ኤሊ ካህን በነበረበት ጊዜ የእግዚአብሔር የቃል ኪዳን ታቦት በጦርነት መካከል እስራኤላውያን ድል ተነሱ ይላል መጽሐፍ ሲናገር። እስራኤላውያን ለመዋጋት ወጡ። አፍኒና ፊናስ ነበሩ በጦርነቱ ላይ እና ለመዋጋት ሲወጡ እስራኤል ተሸነፈች እና ህዝበ እስራኤል በሙሉ ተመለሰና ለምንድን ነው የተሸነፍነው በጦርነት እንዴት ድል እንደረጋለን ብለው ተመለሰው ሲጠይቁ ህዝቡ በሙሉ ተሰበሰበና ምን አለ? በኪሩቤል ላይ የሚቀመጠውን የእግዚአብሔርን የኪዳኑን ታቦት ይዘን ስላልወጣን ነው አሉና በዚያ ዘመን የእግዚአብሔር የቃል ኪዳን ታቦት የነበረው በሴሎ በአርማቴም ሴሎ ስለነበረ ሄዱና ከሴሎ የእግዚአብሔርን የቃል ኪዳን ታቦት ይዘውት መጡ ይላል። የእግዚአብሔርን ታቦት ይዘው ወጡና አሁን በሉኑ እንዋጋ ብለው ሲወጡ በጣም ብዙ ጩኸት፣ በጣም ታላቅ ድምፅ ነበር። ምድር ተናወጠች ይላል። ባይዘው በዚህ ጊዜ ፍልስጤማውያን ፈሩ ይልና ሲዋጉ እስራኤል ድል ተነሳች ይላል። ፍልስጤማውያን አሸነፉ ብቻ እኮ አይደለም፣ የእግዚአብሔር የቃል ኪዳን ታቦት ወደ ፍልስጤም ሀገር ተወሰደ ይላል። ተማረከ የሚለው ቃል አይሆንም። ተማርኮ አይደለም፣ አሸንፎ ነው የመጣው። ተወሰደ። ግን ፍልስጤማውያን ምን አሉ? ተሰብስበው ሀገራቸው የእስራኤልን አምላክ ድል አረግ ነው አሉና ይዘው ሄደው የሆነ ቦታ እናስቀምጠው አይደለም ያሉት፣ በጣዖቶቻችን ቤት ከነሱ መካከል በዳጎን ቤተ ጣዖት ወስደን እናኑረው አሉና ዳጎን ባለበት በዳጎን ቤተ ጣዖት ወስደው የእግዚአብሔርን የቃል ኪዳን ታቦት፣ እግዚአብሔርን አይደለም የእግዚአብሔርን የቃል ኪዳን ታቦት፣ እግዚአብሔር አያዝም፣ የቃል ኪዳን ታቦት ነው እና የቃል ኪዳን ታቦቱን ወስደው ዳጎን ፊት አስቀመጡት ይላል መጽሐፍ ሲናገር። ከተወሰነ ጊዜ በኋላ ሲሄዱ የእግዚአብሔር የቃል ኪዳን ታቦት ቦታው ላይ ቁጭ ብሏል፣ ዳጎን ቦታው ላይ የለም፣ ወድቆ ነበር ይላል። ማንም የለም። በጣም እኮ ነው የሚገርመኝ። ካህን እያለ ስንት ነገር እያለ እምቢ ያለ እግዚአብሔር ብቻውን ያለ እኔ እግዚአብሔር አይሰራም የሚሉ አንዳንድ ትምህርቶች አሉ። ይሄው ብቻውን ሰው ባለበት እምቢ ብሎ ሰው በሌለበት እግዚአብሔር ብቻውን ዳጎን ወድቆ አገኙት ይላል። እጅና እግሩ ተሰብሮ ነበር ይላል። እንደው በአጋጣሚ የሆነ ነገር ጥሎ ተሰብሮ ነው ማለት ነው ብለው መልሰው ቦታው አስቀመጡት ይላል። አስቀምጠውት ሄደው ከሆነ ጊዜ በኋላ ሲመጡ እንደገና ወድቋል ይልና ጭንቅላቱ ተሰብሮ ነበር ይላል። ጌታ የተባረከ ይሁን። ጭንቅላቱ ተሰብሮ ከቦታው ወድቆ ነበር ይላል። መልሰው ገጣጥመው አስቀመጡት። የአሕዛብ አማልክት እንደዛ ናቸው። ያው ፈጣሪው በእድሜ ይበልጠዋል አይደል? ጣዖቱን የሰራው ሰውዬ እኮ ተከታዩ ይበልጠዋል እድሜ። የአሕዛብ አማልክት እኮ በተከታዮቻቸው እድሜ ይበለጣሉ። ተከታዩ እንደሚፈልገው አድርጎ ነው የሚሰራው። ከዛሬ ጀምሮ ለፕሮስፔሪቲ አንተ ነህ ይለዋል፣ ለፈርቲሊቲ አንድ ይሰራል፣ ለአይነት ነው የሚሰራው። የእኛ አምላክ ብቻ ነው አምላክ ሆኖ ያገኘነው እና ዳጎንን ገጣጥመው ሲያስቀምጡት ዳጎን ጋር ጨረሰና የእግዚአብሔር እጅ ወደ ከተማው ወጣ ይላል አይደል? በህዝቡ ላይ እባጭ ሆነ ይላል። በቤተ ጣዖቱ ካህናትም ላይ እባጭ ሆነ ይላል። ከቤተ መንግስት ጀምሮ በአምስቱ የፍልስጤም ከተሞች ጌት፣ አስቀሎና፣ አሽዶድ ምናምን የሚባሉ ጌዙር የሚባሉ ከተሞች አሉ። በነዛ ከተሞች ላይ የእግዚአብሔር እጅ ከበደ ይላል። በእባጭ መታቸው። በዚህ ጊዜ ስሙኝ እንደዚህ ይላል፣ የፍልስጤም የቤተ ጣዖታቱ ሰዎች መጡና ካህናቱን ጠየቋቸው። የእስራኤል አምላክ እጁ በእኛ ላይ ከብዷልና ወደ አገሩ እንዴት አድርገን እንመልሰው? ዝም ብሎ መመለስም አይቻልም። ማምጣት ነው ቀላል። ዝም ብሎ በምን አይነት ፕሮቶኮል ነው የምንመልሰው ሲሏቸው ነገሯቸው። በዛ አይነት አድርገው ገና በወለዱ ከብቶች ጭነው ይላል አይደል? ሲልኩት ሁለት አማራጭ ወሰዱ። በጣም እኮ ይገርማችኋል የሰው ልጅ
ይሄ ሁሉ እባጭ ላያቸው ላይ ወርዶ አላመኑም ገና። አሁን ስንልከው አሉ ወደ ቤት ሳሚስ የሚሄድ ከሆነ ይሄንን ቅጣት የቀጣን እግዚአብሔር ነው ማለት ነው። ግን እነዚህ ገና የወለዱት ላሞች ይዞት ወደ ሌላ ቦታ ከሄዱ ነገሩ በአጋጣሚ ነው የመጣብን ማለት ነው አሉ። ከብቶቹ ላይ ጭነው ሲልኩት ወደ ቤት ሳሚስ ሲታጠፉ እግዚአብሔር ነበር የቀጣን አሉ። የቤት ሳሚስ ሰዎች ተቀብለው ይዘው የመጡትን ከብቶች መስዋዕት አድርገውለት የእግዚአብሔርን የቃል ኪዳን ታቦት በከፍተኛው አለት ላይ ወስደው አስቀመጡት ይላል። ከዚያ ነው ወደ ቂርያትያሪም ወደሚባለው ዛሬ ዳዊት ሄዶ የሚያመጣበት ማለት ነው። በጣም የሚገርማችሁ የተማረከው በኤሊ ዘመን ነው። መሃል ላይ የሳኦል 40 ዓመት አለ። ሳኦል አልፈለገው። ቂርያትያሪም የሚባለው ቦታ ብቻ የእግዚአብሔር የቃል ኪዳን ታቦት 20 ዓመት ሙሉ አሚናዳብ ቤት ተቀምጧል። እኔ እግዚአብሔር የቃል ኪዳን ታቦት አሚናዳብ ቤት መግባቱ አይደለም የሚገርመኝ፣ አሚናዳብ ቤት ገብቶ ምንም አለመሆኑ ነው የሚገርመኝ። ሰውየው ወይ አልተባረከ ወይ አልሞተ። የእግዚአብሔር የቃል ኪዳን ታቦት ከመጣኩ የሆነ የሚሰራው ስራ አለ። አሚናዳብ ቤት ገባ ይላል። 20 ዓመት ሙሉ ኖረ። ምክንያቱም አቢዳራ ቤት 3 ወር ሲቀመጥ ባረከው። አሚናዳብ ቤት 20 ዓመት ኖሮ ኖርማል ነው። በዚህ ጊዜ ዳዊት ምዕራፍ 5 የሳሙኤል ሁለተኛ ሳሙኤል በተለይ ታሪክ ጠብቆ የተጻፈ መጽሐፍ አይደለም። ታሪክ ጠብቆ ማለት ምንድነው? ኦርደር ይዞ የተጻፈ መጽሐፍ ሳይሆን ከመሃል ዝም ብሎ የተለያዩ ሐሳቦችንም ይገጣጠማል። ምዕራፍ 5 ላይ ስታነቡ እግዚአብሔር በዙሪያው ካሉ ጠላቶቹ ሁሉ ድል ሰጠው። ዳዊትን አርፏል። ዳዊት በሁሉ አቅጣጫ ድል አድርጎ ጨርሷል። ድል አድርጎ ጨርሶ ከጠላቶቹ በሙሉ እግዚአብሔር አሳርፎት በውስጥም በውጭም እስራኤል በልጽጋለች። በጣም ባለጠጋ ሆነዋል ኢየሩሳሌሞች። ሕዝበ እስራኤል በሙሉ ሀብታም የሆነበት አንዱ ኪንግደም የዳዊት ኪንግደም ነው። ሁለተኛው ኪንግደም የሁለተኛው ዳግማዊ ኢዮርብዓም የሚባለው በነገሰበት ዘመን እስራኤል በእነዚህ በሁለቱ ዘመን እንደበለጸገችበት በሰለሞን ዘመነ መንግስት እንደበለጸገችበት አይነት ብልጽግና የፈሰሰበት ወርቅ እንደ ድንጋይ የሚቆጠርበት ዘመን ላይ ዳዊት ይሄ ሁሉ ሀብት እጁ ላይ ያለ፣ ሀብት ብቻ አይደለም ድል እጁ ላይ ያለ። የዳዊት አይነት ጦረኛ በእስራኤል ታሪክ የለም። የትም ይውጣ ድል አድርጎ ይመጣል። በዙሪያው ያሉ ጠላቶቹን በሙሉ ድል አድርጎ ከጨረሰ በኋላ እንደዚህ አለ፣ የእስራኤልን አምላክ እግዚአብሔርን ሄደን ወደ ከተማችን እናምጣ። አሁን ብዙ ሰው ለድል ነው የሚፈልገው። ዳዊት ድል ጨርሶ እግዚአብሔርን ይፈልገዋል። ሁሉ ነገሩ አልቋል። እግዚአብሔርን ለምንድን ነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋ ነህ፣ ህዝብ በሙሉ ያንተ ነው። ምንድን ነው የምትፈልገው? ራሱን እግዚአብሔርን። ከድል ጋር የተገናኘ አይደለም። እግዚአብሔር ከማግኘቴ ከማጣቴ ጋር የተገናኘ አይደለም። ቢገለኝም አጠገቤ ቢምጣ። አጠገባቸው ያለው ሰው እግዚአብሔር ያለምንም ይፈለጋል በሉት። ከድል በኋላ ለዛ ከሆነ መጽሐፍ ቅዱስ ሲናገር አሞጽ ላይ ነው፣ አሞጽ 6:9 ላይ ነው። ጌልጌላ ትቃጠላለች ይላል፣ ቤቴልስ ትፈርሳለች አለ። እኔም ፈልጉ በህይወት እግዚአብሔር ለጥርመሳ አይደለም የሚፈለገው ነው፣ መኖሪያ ነው። እግዚአብሔር ለህይወት ነው እግዚአብሔር የሚፈለገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ሆይ ነገር በሙሉ ተቃንቶለታል። ዳዊት ድል በድል ነው። ከኤፍራጥስ ወንዝ እስከ ሜዲትራኒያን ድረስ የሱ ግዛት ነው። ባይዘው ከኤፍራጥስ ከላይ ከኢራቅ እስከ ኖርዝ አፍሪካ ድረስ የሱ ግዛት ነው። የዳዊት አይነት ንጉስ የለም። ሰሞኛ አንድ ጥቅስ አለ፣ አንደኛ ዜና ላይ የተጠቀሰ ጥቅስ። በእውነት ነው የምላችሁ፣ ዜናን የጻፈው እዝራ ነው እና ምን ብሎ ጻፈ? የዳዊት ሰራዊት የእግዚአብሔርን ሰራዊት እስኪመስል ድረስ ኃያላን በየዕለቱ ይጨመሩበት ነበር። የእግዚአብሔር ሰራዊት ምን አይነት ነው? የእግዚአብሔርን ሰራዊት እስኪመስል ይላል። የዳዊት ሰራዊት በምን ይመስሉት? መሬት ላይ እንደዚህ አይነት ሰራዊት ያለው በፍጥረት ታሪክ የለም አሉ። እንደ እግዚአብሔር ሰራዊት ነው አሉ። ሰማ ዳዊት እኮ ቤቱ ያሰለጠነው አንድ ኃያል ምን እንደሚያረግ ታውቃለህ? ዮርዳኖስ እስከ ላይ በሞላ ጊዜ በእግሩ ተሻገረው ይላል። ታውቃለህ? ሰማ ከዳዊት ወታደሮች መካከል አንዱ ማለት ነው እየሮጠ ዮርዳኖስን ይሻገራል።
ሰው በጀልባ አይሻገረውም። ወረደ ይልና አንዱ እኮ ነው የሚከተለው ከኃያላኑ መሃል አንዱ ወረደ ይልና አንበሳ ገሎ መጣ ይላል። 3 ሜትር ቁመት ያለውን ግብፃዊ በእጁ ምንም ሳይኖር ገሎት ወረደ ይላል። እንደነዚህ አይነቶች ናቸው ከከስሮ ያሉት። አይደላደልም በእነሱ። ይሄ ሁሉ ነገር ኖሮት እግዚአብሔርን እንፈልገው አለ። የት ነው ያለው እግዚአብሔር ብሎ ጠየቀ። የቃል ኪዳኑ ታቦት የት ነው ያለው ብሎ ጠየቀ። በቂርያትያሪም አሚናዳብ ቤት ነው ሲሉት ሄደን እናምጣዋ አለና እግዚአብሔርን ለማምጣት 30,000 ሰው መለመለ ይላል። 30,000 ሰው አስተካከለ። ምክንያቱም እግዚአብሔር በጣም ጠንካራ አምላክ ነው፣ ጻድቅ ነው። የሚፈልገውን ካላረክለት መንገድ ላይ ብዙ ነገር ሊሆን ይችላል ያው እንደሆነው ማለት ነው። ስለዚህ በጣም በቃ ጥሩ የሆነ ሰረገላ እናዘጋጅለት፣ ገና ባልወለዱ እንትኖች እናሸክም አልና 30,000 ህዝብ ተሰብስቦ አሚናዳብ ቤት ሄደ። አሚናዳብ ራሱ በቃ ጎበኘኝ ነው የሚለው መቼስ። ንጉስ ቤቱ መጣ፣ እንኳኳ ቤቱ ታቦት አስቀምጦ ንጉስ ሲመጣ ይገርመዋል። አንተ ታቦት የቃል ኪዳን ዳዊትን ቀብቶ ያነገሰ አምላክ አሚናዳብ ቤት ነው ያለው። የቃል ኪዳን ታቦት ዳዊት እንደ ልቡ መንካት የማይችለው ታቦት 20 ዓመት እሱ ቤት ተቀምጧል አንድ ክፍል ውስጥ። ሁሉን ተቀበለን እንዳልተቀበለ ምን ሆኖ ነገር እኮ ነው። ምን ያልተቀበልከው ነገር አለ የሚለው መጽሐፍ እኮ ይሄንን ነው። ክብር ለኢየሱስ ይሁን። በዚህ ጊዜ 30,000 ሰው አሰለፈ፣ ይዞ ሄደ። ጭነውት ሲመጡ ዳዊት በጣም ይፈራዋል እግዚአብሔርን እና አመጣጡን አላወቀውም። ገና ዘዳግምንም ሌዋውያንንም አላጠናም። ግን እኔ አልጠጋውም አለ እግዚአብሔር። ታዲያ ምን እናርግ ሲባል 20 ዓመት ሙሉ እናንተ ቤት ነው የኖረው አላቸው አሚናዳብንና ልጆቹን። እናንተ ናችሁ አብራችሁት የኖራችሁት። አካሄድ የምትችሉት ከሱ ጋር እናንተ ናችሁ። ስለዚህ አህዩ ይባላል አንደኛው ልጅ፣ አንተ ከፊት ምራ አለው። ኦዛ ከኋላ ምራ አለው። እኛስ እያሸበሸብን እያልን ከፊትና ከኋላ እንሆናለን። እናንተ ታቦቱ አጠገብ ቁሙ አላቸው። አብሮ የኖረ ይሻላል ብሎ ነው እንዴ እግዚአብሔር። እንዴ አካሄዱ ከባድ ነው። የእስራኤል አምላክ ይሄ ታቦት ላይ ተቀምጦ የሚፈራ አምላክ ነው አንተ ውስጥ ገብቶ የሚኖረው። እውነቴን እኮ ነው በላቸው። አዲስ ኪዳን እኮ ምን አይነት ኪዳን ነው? በኢየሱስ ደም አድርጎ እኔ ውስጥ ገብቶ አድሮ እኮ ይሄ ነው። እና ንጉስ ፈርቶ ከፊት ያሸበሽባል። 30,000 ሰው ሃርመኒውን ጠብቆ ኦርኬስትሬት በሆነ አይነት መንገድ በጣም ብዙ ሆታ ጩኸት ነው። የዳዊት ክብሩ ድሉ አይደለም እግዚአብሔር ነው። በፍጹም እኔን ተማምኖ እግዚአብሔር መንገድ አይጀምርም። እንኳን እኔን ተማምኖ መንገድ ሊጀምር አይደለም እኔን ተማምኖ አያስጀምረኝም። እንኳን እሱ አይደለም እኔን አያስጀምረኝም። እኔን ተማምኖ ምንም በህይወታችሁ ላይ ያለ ነገር በእግዚአብሔር ላይ ብቻ ባለ ነው። በፍጹም እናንተ የላችሁበትም። ሊደግፈው ሲል ቀሰፈው፣ ወድቆ ሞት ይላል። በዚህ ጊዜ ዳዊት እንደዚህ አለ፣ እኔማ የእግዚአብሔርን የቃል ኪዳን ታቦት ይዤ አልሄድም አለ። እኔ ኧረ ስንት ጉድ አለኝ አለ። እኔማ ይዤው ከሄድኩኝ ማለቄ ነው አለ፣ እሞታለሁ አለ። እና ሲባል በዛው አካባቢ መንገድ ቀይሩና አቢዳራ ቤት ማን የተሻለ አለ፣ ጥሩ ማን አለ ሲባል አቢዳራ አለ አሉት። እሱ ቤት ይግባ አለ። ሰበር ማለት ነው። እንደ አቢዳራ እኮ እያሸበሸበ እኮ ይዞ እየሄደ ነው። አንተ ቤት ይግባ አሉት። ክብር ለኢየሱስ ይሁን። የእግዚአብሔር የቃል ኪዳን ታቦት እንዴት እንደሚመጣ ፕሮቶኮሉን ገና ስላላወቁት ነው። ዘኍልቍ ምዕራፍ 7 ላይ ታገኙታላችሁ በምን አይነት መንገድ እግዚአብሔር ወደ ቤቱ እንደሚመጣ። እግዚአብሔር ኦሬዲ በሙሴ በኩል ሕግ ሰጥቷል ማን እንደሚሸከመው። ቀዓታውያን ካልሆኑ በቀር የእግዚአብሔር የቃል ኪዳን ታቦት ማንም ብድግ አድርጎ ሊይዘው አይችልም። ቀዓታውያን ከተመረጡ አራራውያን ቀዓታውያን የሚባሉ አሉ። ቀዓታውያን የእግዚአብሔርን የቃል ኪዳን ታቦት በሞሎጊያ ውስጥ አድርገው እነሱ ብቻ ናቸው የሚሸከሙት። አላወቁም። ብድግ አድርገው አፈፍ አድርገው ይዘውት ሲሄዱ እግዚአብሔር መሃል ላይ ይሄንን ሲያደርግ ዳዊት ይዤ አልሄድም አለ። መንገድ ይቀይር ተባለና እግዚአብሔር አቢዳራ ቤት ገባ። አንዳንድ የመጽሐፍ ቅዱስ ክፍሎች ኖርማል አይደሉም። ያስፈሪ አምላክ አቢዳራ ቤት ገባ ይልና አቢዳራ ቤት ሲገባ 3 ወር ተቀመጠ ይላል። ያቺ 3 ወር ዳዊት የእግዚአብሔርን የቃል ኪዳን ታቦት እንዴት አድርጌ ነው ወደ ኢየሩሳሌም የማመጣው ብሎ እያጠና የቆየባት 3 ወር ነች።
ሕግ ሲያጠናን ይከረም ምንድነው? ምክንያቱም አቢዳራ ቤት ይኑር አይልም ዳዊት። እኔ ከተማ መምጣት አለበት ነው። እስኪ ግን እንዴት ነው የምናመጣው ነው ሌላ ስብራት እንዳይገጥመን ብሎ አቢዳራ ቤት ሲያኖረው አቢዳራ እግዚአብሔር እንደሚፈልገው አድርጎ ያዘው። የአቢዳራን ቤት እግዚአብሔር በውስጥም በውጭም እንደባረከ ንጉሱ ሰማ ይላል። ቤተ መንግስት ተሰማ። አይ ቲንክ ዳዊት ራሱ ይጠይቃል አቢዳራ እንዴት ሆነ ይላል። ኦዛን የቀሰፈ እግዚአብሔርን ቤቱ ይዞ ገብቶ እንዴት ሆነ ሲሉ አረ በውስጥም በውጭም ሰውየው ተባርኳል። በሁሉ አቅጣጫ ያው የውስጡ ሰላም ረፍት ምናምን ነው፣ የደጁ ደግሞ የሚታየው ነገር ነው። በሁሉ አቅጣጫ እግዚአብሔር ባርኮታል። አቢዳራን ሰርቶ አመጣው አላሉም አይደል? እግዚአብሔር ባረከው ነው ያሉት። በእውነት እግዚአብሔር እናንተ ቤት መኖሩ ያስታውቅ።